ማነው እንደኔ ጸጉርን ሁልጊዜ መፈረዝ ደስ የሚለው? ሰላም ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በምግብ አሰራር አይደለም የመጣሁት፣ ለየት ባለ ቪዲዮ ነው። ቪዲዮ ሾርት ቪዲዮ ነው፣ ረጅም ደቂቃ አይደለም። እስከ መጨረሻው ድረስ እንድትከታተሉ በትህትና ተጋብዛችኋል። እዚህ ጋር የተለያዩ ቅባቶች አሉ። እነዚህ ቅባቶች ለኔ የተስማሙኝ ለኔ የተመቹኝ ናቸው። ያ ማለት ለኔ የሚስማማኝ ለእናንተ የሚስማማችኋል ማለት አይደለም። ለምሳሌ ከኔ ጸጉር ጋር ተመሳሳይ ከሆነ ሊመቻችሁ ይችላል። የኔ ጸጉር ከርዳዳም አይደለም ሉሻም አይደለም፣ መካከለኛ ነው። ያን ያክል ደግሞ ረጅም ባልም አይደለም። ይህ ማለት ያው ጸጉሬን ቶሎ ቶሎ ስለመቆረጠው ነው። ጸጉራችሁ ዘለላው የሚያምር እንዲሁም ደግሞ ፍፍት ያለ ውበት ያለው ከሆነ ግዴታ ረዥም ባይሆንም ችግር የለውም ማለት ነው። ጸጉራችሁ ፍፍት ያለና የሚያምር ሲሆን የፊታችሁን ውበት ራሱ ጉልት አድርጎ ድምቅ አድርጎ ነው የሚያሳየው ማለት ነው። እነዚህ የተለያዩ ቅባቶች ሁሉም የራሱ የሆነ ጥቅም አለው ማለት ነው። በእርግጥ በቤት ውስጥ የምናዘጋጃቸው የተለያዩ ትሪትመንቶች ውህዶች እኛ በምንፈልጋቸው አመጣጥነን በሚመቸን ስለምናዘጋጃቸው እንዲሁም ደግሞ በትንሽም ዋጋ ልናገኘው እንችላለን ማለት ነው። ይህ አጋጣሚ ጥሩ አጋጣሚ ሆኖ ሳለ ግን ደግሞ ይሄንን ለማድረግ የማይመቸን በማልተመቻቸ ቦታ ካለን ግን ያው ገዝተን መጠቀም ግዴታ አለብን ማለት ነው። ያው ከራስ በላይ ንፋስ የለም ስለሚባል ማለት ነውና እነዚህ የተለያዩ ጥቅም አላቸው። ለምሳሌ ሮዝሜሪ ጸጉራችሁን ያሳድጋል፣ እንዲሁም ደግሞ የደም ስራችሁን መሳጅ ስታደርጉት በጣም አሪፍ ያደርግላችኋል። የለውዝ ቅባት ደግሞ ጸጉራችሁ እድገት እንዲኖረውና ጸጉራችሁ እንዲፋፋ ያደርጋል። የጉሎ ቅባትም በጣም አሪፍ ነው። የጥቁር አዝሙድ ቅባት ደግሞ የራስ ምታትም ይከላከላል። ይህ ማለት ብዙ ጊዜ ለምሳሌ በ8 ቀን አንድ ቀን የምትጠቀሙት እንዲሁም ደግሞ ጸጉራችሁ መሳጅ ስታደርጉ የራስ ምታታችሁን ሙሉ በሙሉ ባይሆንም ቀነስ ያደርግላችኋል። የጸጉራችሁን ውበት ደግሞ ያሳምራል፣ እንዳብረቀርቅም ያደርጋል። ያ ማለት አንድ ቀን ብቻ ተጠቅማችሁ ሳይሆን በተደጋጋሚ የጸጉራችሁን መሳጅ የምታደርጉ እንዲሁም ደግሞ ይሄን ቅባት ሁልጊዜ የምትቀቡ ከሆነ የጸጉራችሁን ውበት እንዲያምርና አሪፍ እንዲሆንላችሁ ያደርገዋል ማለት ነው። ከዚህ ውስጥ አንደኛውን ገዝታችሁ ብትጠቀሙት አሪፍ ነው፣ ትወዱታላችሁ። የዛሬ ቪዲዮ ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ